በሰላማዊ ተማሪና በጨካኝ አውሬ ተማሪ መካከል ያለው ልዩነት ምንድን ነው? ይህን ለማወቅ በተደረገው የ6 ቀን ሙከራ የስታንፎርድ ዩኒቨርሲቲ ወደ ሲኦል ተለውጦ ነበር። ተራ ተማሪዎች እንዴት ወደ አውሬነት ተቀየሩ? እስከ መጨረሻው ቆይተው መጨረሻውን እንዲያዩ ግብዣችን ነው። እንኳን ወደ ምስጢራዊ ዓለም በሰላም መጣችሁ። ኢኤአ በ1971 ዝምባራ 24 ተማሪዎቹን መርጦ በሁለት ከፈለ። ግማሾቹ እስረኞች፣ ግማሾቹ ጠባቂዎች ነበሩ። ሙከራው እንደጀመረ በሁለተኛው ቀን እስረኞች አመጽ አስነሱ። ጠባቂዎቹ ግን አመጹን ለማስቆም ሲሉ እጅግ በጣም ዘግናኝ የሆነ የስነ ልቦና ቅጣቶችን ጀመሩ። ስልጣናቸውን ተጠቅመው እስረኞቹን እንቅልፍ መከልከልና ማዋረድ፣ ማሰቃየት ቀጠሉበት። የሚገርመው ግን እነዚህ ሁሉ ሰዎች ከጥቂት ቀናት በፊት አንድ ላይ የሚማሩ ጓደኛሞች ነበሩ። ይህ ለ2 ሳምንታት የታቀደ ሙከራ በ6 ቀናት እንዲቆም ተደረገ። መሰላችሁ የሙከራው መሪ ራሱ በሁኔታዎች ተውጦ የጭካኔው አካል ሆኖ ስለነበረ ነው። ይህ ጥናት የሚያስተምረን አንድ ነገር ማንኛውም ጥሩ ሰው መጥፎ ሁኔታ ውስጥ ሲገባ ምን ያክል ጨካኝ ሆኖ ሊለወጥ እንደሚችል ነው። እናንተስ በእነሱ ቦታ ብትሆኑ ምን ታደርጉ ነበር? ቪዲዮውን ከወደዳችሁት ላይክ ያድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ይቀላቀሉን።